ዛሬ ደግሞ አንድ የሚያምር ኮት ይዤላችሁ መጥቻለሁ። ከኔ ቀጫጭነት ጋር የሚሄድ እውነት ለመናገር ከኳሊቲው ልጀምር። ከቲክቶክ የተገዛ አይመስልም። ጌታ እነኚህ አሉ አይደለ ሎፍት ኦር ኤክስፕረስ ኦር ምንድን ነው የሚባሉት እነኚህ ቆንጆ ቆንጆ ሹራቦች የሚሸጡት ቤት ማለት ነው። እውነት የእነሱን ሹራብ ነው ይመስለው። ጌታ እንዴት አድርጌ እንደማሳያችሁ ኳሊቲ ልነግራችሁ አልችልም። ጌታን እንዴት እንደሚያምር ይሄ $12 የሚገዛ አይመስልም። ባይ ዘ ዌይ ከለሩን የተሸውጄ ነው ላይክ ፎቶ ላይ አይ ዶንት ኖ አይ ሚን ኢትስ ጉድ ላይክ ብዙ አይነት ከለር አላቸው። እናንተ መምረጥ ትችላላችሁ። ጥቁር አላቸው፣ በብሉ አላቸው፣ ብራውን ብዙ አይነት ከለር ነው ያላቸው እና $12 ነው። እንዴት አባቱ እንደሚያምር በተለይ ለሰመር ቁምጣ ምናምን ለብሳችሁ በቲሸርት ትችላላችሁ። ግን እኔ እናት ስለሆንኩኝ አሁን ላይ እንደ ድሮ ያዙ ይልቀቁኝ ማለት አልችልም። ትንሽ ነው ሹራብ በሰመር ግን ይሞቃል። ግን አይ ዶንት ኖ እኔ ደስ ብሎኛል። እንዴት የት እንደሚለበስ ባላውቅም ግን ወደ እጀታችሁ ጣል አድርጋችሁ ዝም ብላችሁ የምትሄዷት አይነት ነገር አለች። እንደዛ ነገር ነች እና የሆነ የእናት ሙድ ነገር ነች። ላይክ ደስ ትላለች ምናምን። እኔ ጃ ወድጃለሁ ጋይስ። ያው ከኋላ በጣም ትልቅ ነው ብዬ ነው የማሳያችሁ እና ትልቅ ነው ከኋላ ያለው ነገር ለዛ ነው። አያም ጋይስ አታም እናንተ ቢጫው ራሱ ያምራል እንዴ? አይ ቲንክ አሁን ወደድኩትኝ። ቅድም የሆነ ምንድነው ምናምን ብዬ ነበረ ግን አይ ቲንክ ለክስ ጋድ በጣም ነው የሚያምረው። አያም እኔ ጋር አሁን ወዳለሁ ኖርማሊ ላይክ በተለይ ቸርች ምናምን ስትሄዱ እንደዚህ ምናምን ግልጥልጥልጥ ከምትሉ የሆነ ደበቅ አላ የሆነ ኦር ትልልቅ ሰው ጋር ምናምን ስትገናኙ ምናምን እንደዚህ አላ የሆነ ቫይቡን መጠበቅ አለባችሁ። ጋር ልነግራችሁ አልችልም እንዴት እንደሚያምር ጌታን ማለት በቃ ይሄ የሚገርም አይነት ሹራብ አለ አይደለ? ይሄ በጣም በውድ ዋጋ የሚገዙ አይነት ቤቶች ሹራብ እንደዚህ አይነት ነገር ነው። የምሬ ነው የምላችሁ እና በጣም ነው የወደድኩት። ከለር እንጥቄ ብዙ አይነት ከለር አላቸው። ሶ ያ ኢትዮጵያም እንልካለን ግን ይወደድባቸዋል።